ሰላም ውድ ዩቲዩብ ቻናል ተከታዮቼ እንድትቆያችሁ እኔ ወንድማችሁ በጣም ደህና ነኝ። ዛሬም እንደተለመደው በየቀኑ በተለያዩ ድሮፖች መረጃ ለእናንተ እንደማድረስላችሁ ሁሉ አሁንም በጣም ወሳኝ የሆነ ድሮፕ ይዤላችሁ መጥቻለሁ። ይህ ድሮፕ እንግዲህ ከ8 ቀን በኋላ የሚጠናቀቅና ከዛም ሊስት የሚደረግ ድሮፕ ነው። ይህ ድሮፕ ከተጀመረ በጣም አጭር ቀናቶችን አስቆጥሯል። እዚህ ጋር እንደምትመለከቱት በዚህ ሰዓት አንደኛ ደረጃ ላይ ራንኪንግ ውስጥ ወይም ደረጃ ውስጥ የተቀመጠው 1400 ብቻ ነው የሰራው። እኔ እዚህ ጋር እንደምትመለከቱት ከሰራውት ከጀመርኩት 2 ቀን ነው። ይህም ድሮፕ ከ8 ቀን በኋላ ነው የሚጠናቀቀው። እኔ ኦሬዲ 10 ቀን ይሆነኛል ማለት ነው የሚሰራው እና ይህ ድሮፕ በጣም ቀላል እና ግልጽ የሆነ አሰራር ስላለው ምንም አያስቸግርም። ዮም ይባላል። ስለዚህ አሰራሩን ቀለል አድርጌ ለእናንተ እነግራችኋለሁ። ሊንኩንም ዲስክሪፕሽን ላይ ከነ ኮዱ ስላስቀመጥኩላችሁ ገብታችሁ መጠቀም ትችላላችሁ። ኮዱን ስትሞሉ 25 ፖይንት ይሰጣችኋል። ኮድን ሞልታችሁ መጠቀም ትችላላችሁ እና ዴይሊ ታስክ አለው። ዴይሊ ታስኩን በየቀኑ እየገባችሁ 5 ፖይንት ትሰራላችሁ። እናም ይህ ድሮፕ ሌላው የሚሰራው ምንድነው? 25 ፖይንት ደግሞ በየቀኑ በትዊተር ላይ ፖስት ታደርጉና እዚች ጋር አምጥታችሁ ሊንኩን እየሞላችሁ ከዛም 25 ፖይንት በየቀኑ ከፖስት ብቻ ታገኛላችሁ። መጀመሪያ ማድረግ ያለባችሁ ዋሌታችሁን ኮኔክት ታደርጋላችሁ። እዚህ ጋር ከላይ ባለው እንትኑ ውስጥ እዚች ጋር ዋሌት ኮኔክት ታደርጋላችሁ። እዚች ደግሞ ፕሮፋይሏ ላይ ትገቡና ምን ታደርጋላችሁ? ዲስኮርድ፣ ትዊተር እና ቴሌግራምም ኮኔክት ታደርጋላችሁ። ኮኔክት ሳታደርጉ ኤሊጂብል አትሆኑም። ስለዚህ ኤሊጂቢሊቲ መስፈርት ስለማታሟሉ ኮኔክት ስታደርጉ ታሟሉታላችሁ ማለት ነው። ከዛም እዚህ ጋር ደግሞ ሌላኛው ምንድነው? ሪፌራል ሊንክ ነው። ሪፌራል ሊንክ እዚህ ጋር እንደምትመለከቱት አለ። ሪፌራል ሰዎችን መጋበዝ ከፈለጋችሁ ሊንኩን እዚህ ጋር ታገኛላችሁ። በሱ ገብታችሁ ሰዎችን መጋበዝ ትችላላችሁ። በጣም በትንሹ ከኤሊጂብል ከሆናችሁ በኋላ ደረጃ ውስጥ መግባት ትችላላችሁ። በጣም ቀላልና ሲምፕል ነው። እንደዚሁም እዚህ ጋር ዝቅተኛ የሚባለው 1200 ነው ያስመዘገበው። ማለትም ከ1 እስከ 10 ባለው ደረጃ ውስጥ ያሉት ራሱ ከ1500 ፖይንት በላይ አልሰሩም። እናም ከ8 ቀን በኋላ ዲሰምበር 9 ላይ ሊስት ይደረጋል። 9 ቀን በኋላ ዲሰምበር 9 ላይ ሊስት ይደረጋል። ስለዚህ ምን ላይ ሊስት እንደሚደረግ እያንዳንዱን መረጃ ለእናንተ አደርስላችኋለሁ። ግን በዋናነት ኤሊጂብል ለመሆን ከላይ ያለችውን 3 ነጠብጣቧን ነክታችሁ በሱ ገብታችሁ እነዚህን የትዊተርና የዲስኮርድ፣ ቴሌግራም እነዚህን ኮኔክት ማድረጋችሁን እንዳትረሱ። እነዚህን ኮኔክት ካላደረጋችሁ ኤሊጂብል ልትሆኑ አትችሉም ማለት ነው። ስለዚህ ይህንን ድሮፕ እንደነገርኳችሁ ዲስክሪፕሽን ላይ ሊንኩን አስቀምጬላችኋለሁ። እንደዚሁም በፍጥነት ደግሞ ቴሌግራም ገብታችሁ መከታተል ከፈለጋችሁ ያንዳንዱን መረጃ በየደቂቃው ለእናንተ ስለማደርስላችሁ ቴሌግራም ላይ ጆይን ብላችሁ መከታተል ትችላላችሁ። ጥሩ እንደሚሆን ተስፋ አደርጋለሁ። የዛሬው ይህን ይመስላል። ይህንን ቪዲዮ ላይክ አድርጉ። ሰብስክራይብ ያላደርጋችሁ ደግሞ ሰብስክራይብ አድርጉ። መልካም ቆይታ። ቻው።